ልጆቻችሁን ለእግዚአብሔር ስጡ በቅዱስ ቁርባን እንዲቆዩ። አዎ 7ኛ ክፍል እስኪደርሱ እኮ ልጆቻችሁ አይቆርቡላችሁ አይደል? ምን ገጥሟችሁ ነው ብላችሁ ግን እናንተ አትጠይቋቸው። ሚኒስትሪ ከተፈተኑ በኋላ እናንተ ልጆች አይቆርቡም። ምን ገጥመው ነው ብላችሁ ግን አትጠይቋቸው። ለእግዚአብሔር ስጧቸው። የሰማችሁኝ ነው? ለማን? ለእግዚአብሔር። እና አንድ ቀን ይህንን ጸሎት ጸልያ ወደ ቤቷ ስትመለስ ከባሏ አወቃት። የዛን ዕለት ጸነሰች። ሐና ጽንሷ እየታወቀ መጣ። ከቤት መውጣትን እምቢ አለችና ተሸሸገች። ከየት መውጣት? አሁን ለምን እንደሆነ ታውቃላችሁ? እውነት በማይጸኔ ያለው ልጅ ነው። ወልጄ በዓይኔ እስካይ ወልጄ በእጄ እስካቅፈው ጡት እስካጠባው ድረስ አያችሁ የልጄን ድምፅ እስክሰማ ድረስ እሸሸጋለሁ ብላ እግዚአብሔር የሚሰራውን ስራ 9 ወር ከ5 ቀን ከመንደር ውስጥ ተደበቀችና በቤት ውስጥ ሐና እነሆ ያማረ ወንድ ልጅ ወለደች። ስሙንም እንዲህ አለችው፣ እግዚአብሔርን ለምኜዋለሁ ስትል ሳሙኤል አለችው። ማንን ለምኜዋለሁ አለች? ማንን ለምኜዋለሁ አለች? እግዚአብሔርን። ወገኖች እግዚአብሔርን ለምኑት። እግዚአብሔር ምንም የሚያሳጣችሁ የለም። እግዚአብሔርን ለምኜዋለሁ አለችና ስሙን ሳሙኤል አለችው። ከዛ እሱም ለእግዚአብሔር የተሰጠ ይሆናል። ለማን የተሰጠ? ለእግዚአብሔር። ይሄ ልጅ የእግዚአብሔር ክብር የተገለጠበት ልጅ ነው። ከማይፀን ጀምሮ ለክብሩ የተለየ ልጅ ነው አለች። የአብራካችሁን ክፋይ እግዚአብሔር ለክብሩ ይለይላችሁ። እሱን እንዲያገለግል በፊቱ ባለሞገስ አድርጎ እግዚአብሔር ለክብሩ ብቻ ይለይላችሁ። ለዚህ ዓለም አይደለም፣ ለእግዚአብሔር ለመቅደሱ ይለይላችሁ። አሜን በሉ እንጂ እንዴ! አሜን። እንደው እሱም ደግሞ ክፍያ አለው ነው። እግዚአብሔር ከሁላችን ጋር ይሁን። ከዛ በኋላ ሳሙኤል አደገ። ምን አለ? አደገ። ሳሙኤል ካደገ በኋላ ሐና ለእግዚአብሔር የገባችውን ስለት አሰበች። ታመ ትጸልያለህ፣ ታመ ትሳላለህ። አማኑኤል ሆይ ዛሬን አሳልፈኝ፣ የዛሬ ምሽት ብቻ ተወኝ እንጂ ብለን እንሳላለን። ከዳንን በኋላ ግን ስለታችንን እናስገባ አይደለም። ብቻ ይሳካልኝ ብለን በወጣው ታቦት በየምንሳለመው ቤተክርስቲያን ሁሉ ስለታለን። ከተስተካከለልን በኋላ ግን እግዚአብሔር ረሰዋለን። ሐና ግን እግዚአብሔርን አረሳችው። መሰደቧን ያረቀላትን እግዚአብሔር፣ የተዘጋውን የከፈተላትን እግዚአብሔር፣ ህጧ በረከት ተብላ ትረገም ትሰደብ የነበረችዋን ሐናን ያሰባትን እግዚአብሔርን አለ ይሄንን ልጅ በቤቴ ካደረኩት እኔን ይለምደኛል፣ ጠረኔን ይለምዳል። ስለዚህ እኔን በደንብ ሳይለምደኝ ለማልስጠዋለች። ይሄ ልጅ ለእግዚአብሔር የተሰጠ ነው። ስለዚህ ወደ መቅደሱ መመለስ አለብኝ። ይሄ ልጅ የእግዚአብሔር ገንዘብ ነው፣ ለኔ አይደለም አለች። የማ ገንዘብ ነው አለች? እናንተ እኮ የእግዚአብሔር ገንዘቡ ናችሁ፣ በወርቅ ደሙ የተገዛችሁ፣ በከበረ ደሙ ፈሳሽነት የተዋጃችሁ፣ የተቤዣችሁ፣ ውድ ዋጋ እኮ ነው ያለባችሁ። የክርስቶስ ደም እኮ ተከፍሎላችኋል። የእግዚአብሔር እኮ ሀብቱ ናችሁ። ከወርቅ ከብር የምትበልጡ በዚህ ዓለም ነገር ሁሉ ያለው ዋጋ የማይተምናችሁ። አያችሁ፣ ዋጋችሁን ግን አውቃችሁታል። ዋጋችንን እንወቅ። የክርስቶስ ደም ነው ዋጋችን። ከኃጢአት ያነጻን የክርስቶስ ደም፣ ከበደል ያነጻን የክርስቶስ ደም የእኛና የእናንተ ዋጋችን። ስለዚህ ወደ ለክብሩ መለሰዋል። ወደ ቤተ መቅደስ ይመለሳለች። ወደ ቤተ መቅደስ ሳሙኤልን ይዛው እንዲህ አለች፣ ጸና ልቤ በእግዚአብሔር አለች። ልቤ በእግዚአብሔር ጸና አለች። እስቲ ልቤ በእግዚአብሔር ጸና በሉ። ድገሙና ልቤ በእግዚአብሔር ጸና በሉ። ልባችሁን በሃይማኖት ያጽናላችሁ። ልቤ በእግዚአብሔር ጸና፣ ቀንዴ በፊቴ ከፍ ከፍ አለ አለኝ። በፊት አንገቴን ሰብሬ ሄዳለሁ፣ ዛሬ ግን አምላኬ ሆይ መሰደቤን አርቀ ቀና አደረከኝ አለ። ቀና ያርጋችሁ አማኑኤል። አንገቴ ሰበራችሁ ቀና ያርጋችሁ። ከሰው በታች የሆናችሁ ቀና ያድርጋችሁ። ቀና የጣላችሁ ቀና ያርጋችሁ። ጊዜ የተዋችሁ ቀና ያርጋችሁ። አማኑኤል ቀና ያርጋል በሰዓት። አያችሁ እንዲህ አለች፣ እናንተ ዛሬ የወለዳችሁ በኩራት አትናገሩ፣ ወልደናል ብላችሁ አለች። አያችሁ እና ሐናን ማን ነው? እነ ፍናናን አያችሁ በልጆቻችሁ እያስቀኗት፣ እየሰደቧት፣ እያስቆጧት እግዚአብሔር ይገላል፣ ያድናል፣ ይሰጣል፣ ይነሳል አለች። እግዚአብሔር አዋቂ ነው አለች። መካኒቱ 7 ወልዳለች። እስቲ መካኒቱ 7 ወልዳለች። መካኒቱ ስንት ወልዳለች?
አንድ ሳሙኤልን ወልዳ የአንዱ የሳሙኤል እናት ሆና ስንት ወለድኩ አለች በእግዚአብሔር ፊት? ከተባረከማ አንዱ 7 ነው የእናቴ ልጅ። እግዚአብሔር ያላያቸው የፍናና ልጆች አንዱን በእግዚአብሔር አልታየም። እግዚአብሔር ያየው አንዱ ሳሙኤል ከ10 የፍናና ልጆች ይበልጣል። በማን የታየው? በማን የታየው? በእግዚአብሔር የታየው። በጣም የሚገርም ነው። ቅድስት ሐና ትንቢት ነው የተናገረችው። ምን ብላ? መካኒቱ 7 ወለደች ብላ የተናገረችው ይላሉ የብሉይ ኪዳን ሊቃውንት። ሐና ሳሙኤልን ከወለደች በኋላ 5 ልጆች ወልዳለች። 5 እና 1 ደግሞ 6 ነው። አሁንም 7 ማለቷ ትክክል አይደለም አይደል? ሳሙኤልን እንደ 2 አይተዋለች እንጂ እንደ 1 ልጅ አላየችውም አሉ። እንደ ስንት አይተዋለች? እንደ ስንት አይተዋለች? ይኸው ክህነቱን እንደ 1 ምስፍናውን እንደ 1 አይታ 2 ልጅ ነው እንጂ 1 ልጅ አይደለም አለች። እንደ ስንት አየችው? ስለዚህ ከ5ቱ ልጆች ጋር ሳሙኤል እንደ 2 ልጅ ተቆጥሯል። ስንት ወለድኩ አለች? 7። ሌላው ደግሞ ትንቢት ነው፣ ለአዲስ ኪዳን ትንቢት። በአዲስ ኪዳን የነበረችዋን ኤልሳቤጥ ልክ እንደ ሐና